እንደምን መላችሁ የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱን የበይት ዜናዎች እነሆ እንደሚከተለው እናቀርብላችኋለን። ቪዲዮውን ላይክና ሼር በማድረግ ቻናላችንን ሳብስክራይብ በማድረግ ወጋርነታችሁን ያሳዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር መውጫና በደህንነት ጉዳዮች ላይ በቀጠናው ውጥረት በነገሰበት ወቅት የግብፅ ግንኙነታቸውን ጀመሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት የሚቆይ ይፋዊ የስራ ጉብኝት ለማድረግ ትናንት ካይሮ የገቡ ሲሆን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በሁለትዮሽ ትብብር፣ በቀጠናዊ ደህንነት እንዲሁም በአፍሪካ ቀንድና በመካከለኛው ምስራቅ ወቅታዊ ሁኔታዎች ላይ ውይይት ያደርጋሉ ተብሎ ይጠበቃል። የኤርትራ የማዕከላዊ መረጃ ሚኒስቴር የማነ ገብረ መስቀል እንዳስታወቁት ሁለቱ መሪዎች የኢኮኖሚ ትብብርና ሌሎች ዘርፎች ጨምሮ ሰፊ የሁለትዮሽ ግንኙነት ማጠናከር በሚቻልበት ሁኔታ ላይ ይመክራሉ። ውይይቱ በአፍሪካ ቀንድ፣ በቀይ ባህር ደህንነትና በሰፊው የመካከለኛው ምስራቅ ቀጠና ወቅታዊ ጉዳዮች ላይም ትኩረት ያደርጋል። የኤርትራው ፕሬዝዳንት የልዑካን ቡድን የውጭ ጉዳይ ሚኒስቴር ኡስማን ሳሌን ያካተተ ነው። ይህ ጉብኝት የተደረገው በኢትዮጵያ በግብፅና በኤርትራ መካከል የአፍሪካ ቀንድና የቀይ ባህር ኮሪደር የደህንነትና የጂኦፖለቲካዊ ሁነቶችን ተከትሎ ቀጠናዊ ውጥረቶች በበረቱበት ወቅት ነው። በዚህ ዓመት ግንቦት ወር ላይ ጠቅላይ ሚኒስትር አብይ አህመድ ሉዓላዊ የባህር በር ለማግኘት ያቀረቡትን ጥሪ በድጋሚ ካነሱ ወዲህ ኢትዮጵያ ግብፅን የከበበ ስትራቴጂ በመከተል እና በአዲስ አበባ ላይ ትንኮሳዎችን በመፈጸም ከሳ ነበር። ይህ ክስ የመጣው የግብፅ ባለስልጣናት የኢትዮጵያን የባህር ምኞት በመንቀፍ እና ቀጠናዊ መረጋጋትን ሊያናጉ ከሚችሉ ድርጊቶች እንዲታቀቡ ካስጠነቀቁ በኋላ ነው። በወቅቱ የተናገሩት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መንግስት የባህር በር ማግኘት ሀገራዊ ቅድሚያ የሚሰጠው ጉዳይ አድርጎ ከፍ ካደረገበት ጊዜ ጀምሮ ኢትዮጵያ ትንኮሳ የሚመስሉ ድርጊቶችን ማስተዋሏን ገልጸው አዲስ አበባ ግን ዓላማዋን በሰላማዊና በዲሞክራሲያዊ መንገድ ማሳደዷን እንደምትቀጥል አጽንኦት ሰጥተዋል። በዚያው ወር የኢትዮጵያ መከላከያ ሰራዊት የጽምዶ ኢኒሼቲቭ ተብሎ ለተጠቀሰው ጉዳይ ሊሰጡ ስለሚችሉ ምላሾች ለዲፕሎማቲክ ማህበረሰብ አባላት ማብራሪያ መስጠቱን አስታውቆ ነበር። ይህ ቃል የጽምዶ ኢኒሼቲቭ የኢትዮጵያ ባለስልጣናት የሀገሪቱን ሉዓላዊነት እና መረጋጋት አደጋ ላይ የሚጥሉ የተቀናጁ የውጭና የውስጥ ጥረቶች ናቸው ብለው ለሚያምኑበት ጉዳይ ለሚጠቀሙበት ነው። በማብራሪያው ወቅት የወታደራዊ ባለስልጣናት ኤርትራን ጨምሮ ከጎረቤት ሀገራት ጋር የተያያዙ ቀጠናዊ የደህንነት ስጋቶችን ከአዳዲስ ሁኔታዎች ጋር አያይዘው አቅርበው ነበር። እነዚህ አስተያየቶች የተሰጡት የግብፅ የውጭ ጉዳይ ሚኒስቴር ባድር አብደላቲ እና የትራንስፖርት ሚኒስቴር ካሚል አልዋዚር አስመራን በጎበኙበት ወቅት ግብፅና ኤርትራ የባህር ትራንስፖርትና የቀይ ባህር ወደብ ትስስር ስምምነት ከተፈራረሙ ጥቂት ቆይታ በኋላ ነው። ከስምምነቱ በኋላ ካይሮና አስመራ የቀይ ባህር አስተዳደርና ደህንነት በቀይ ባህር ዳርቻ ላይ ባሉ ሀገራት ኃላፊነት ስር መቆየት አለበት የሚለውን አቋማቸውን በድጋሚ አረጋግጠዋል። ይህ አቋም የኢትዮጵያ ባለስልጣናት የአፍሪካ ቀንድ በህዝብ ቁጥር አንደኛ የሆነችውን የየብስ ሀገር ፍላጎት ወደ ጎን ለመግፋት የሚደረግ ጥረት አድርገውታል። ይህ የቅርብ ጊዜ ጉብኝት በካይሮና በአስመራ መካከል እያደገ የመጣውን የኢኮኖሚና የፖለቲካ ግንኙነት ተከትሎ የመጣ ነው። የሰኔ ወር የኢኮኖሚ ጉዳዮች ኃላፊ በአጎስ ገብረሕይወትና በንግድና ኢንዱስትሪ ሚኒስቴር ነስረዲን ሳሌ የሚመራ ከፍተኛ የኤርትራ ልዑካን ቡድን በንግድ፣ በኢንቨስትመንት እና በሰፊው የኢኮኖሚ ግንኙነቶች ላይ ትብብርን ለማስፋት ከግብፅ ባለስልጣናት ጋር በካይሮ ሰፊ ውይይት አድርጎ ነበር። የኤርትራ ባለስልጣናት ስብሰባዎቹን የሁለትዮሽ ግንኙነቶች ለማጠናከር እየተደረጉ ያሉ ቀጣይ ጥረቶች አካል መሆናቸውን ገልጸውታል። በቀይ ባህር ደህንነትና በቀጠናዊ ጂኦፖለቲካዊ ለውጦች ላይ በነበራቸው የጋራ ስጋት ምክንያት በግብፅና በኤርትራ መካከል ያለው ግንኙነት በቅርብ ዓመታት ውስጥ እየጠነከረ መጥቷል። ባለፈው ዓመት ጥቅምት ወር በካይሮ በተካሄደው ከፍተኛ ደረጃ ውይይት ፕሬዝዳንት ኤልሲሲ እና ፕሬዝዳንት ኢሳያስ አፈወርቂ በአፍሪካ ቀንድ ወቅታዊ ሁኔታዎች ላይ በቀይ ባህር ኮሪደር ስልታዊ አስፈላጊነት ላይ ተወያይተዋል። ግብፅ በስብሰባው ወቅት ለኤርትራ ሉዓላዊነትና ግዛት አንድነት ያላትን ድጋፍ በድጋሚ ያረጋገጠች ሲሆን
ይህ ደግሞ ታዛቢዎች በሁለቱ ሀገራት መካከል እያደገ የመጣ የፖለቲካ መጣጣም መሆኑን የገለጹት ምልክት ነበር። የፕሬዚዳንት ኢሳያስ ከፕሬዚዳንት ኤልሲሲ ጋር ያደረጉት የቅርብ ጊዜ ውይይት ውጤት በአዲስ አበባ በቅርበት ይከታተላል ተብሎ ይጠበቃል። እዚያም ባለስልጣናት ቀጠናዊ ዲፕሎማሲያዊና የደህንነት መጣጣሞችን በኢትዮጵያ የባህር በር ፍለጋና በአፍሪካ ቀንድ እየተሻሻሉ ባሉ የደህንነት ተለዋዋጭ ሁኔታዎች መነጽር እየተመለከቱት ይገኛሉ። የዜናው ምንጭ አዲስ ስታንዳርድ ነው።